ሰላም ጤና ይስጥልኝ እንደምን አላችሁ? ይህ የኛ ሜዳ ነው። የኛ ሜዳ እንግዲህ ተዘጋጅቶ የሚቀርብላችሁ እኔ ምዕራፍ ጌታ ነው፣ ሀኒቾ ሀና ሰምረ እንዲሁም ሰርካለም ፍስሐ ሰርኪ አብረን ቦይ መሆን ነው። የኛ ሜዳ ጀምሯል። ዛሬ መጣ ነው በጥያቄ ነው። እስቲ አንዳንድ ጥያቄዎች እየተጠያየቅን እስቲ ከእርሱ ጀምር። የሚለው አሁን ይሄ ጥያቄ ማለት ነው እኔ ነው ያንቺ ነው እና እንዴት ነው የሚመጣው? ኮሮና ቫይረስ በኢትዮጵያ ውስጥ መቼ ተገኘ? መቼ ነበር? ቀኑን፣ ዓመተ ምህረቱን፣ ወሩን ዓመተ ምህረቱን ሰራሽ 2011 መሰለኝ አይደል? 2012 ነው መጋቢት 4 2014 መጋቢት 4 2012 ዓመተ ምህረት ነው። አልመለስኩም። ይሄ ነገር ቅጣት ያስፈልጋል። ሌላ ደግሞ ከባድ ጥያቄ ያልመለሰ ሰው እንዲጠይቅ በቃ ኦኬ። ለዛሬ ሌላ ጊዜ ስንት ግንቦት መጋቢት ከባልሽ ጋር ያለ መግባባትን እንዴት ትፈቺዋለሽ? እኔ ብዙ ማኩረፍ አልወድም። ብዙ ጊዜ ገባባለሁ ልትመስሉ ነበር። ማኩረፍ አልወድም። ኩርፊያ ሲያድር ጥል አልወድም። ስለዚህ እሱ ማኩረፊያ አይደለም። እንነጋገራለን እንጂ አለመግባባቶችን እዛው የሚፈቱ ይመስለኛል። እዛው ነው እንትን አይልም፣ አይራመድም። አንድ ቀንም አይራመድም። እሱም አያኮርፍም፣ እኔም አኩራፊ አይደለሁም። እኔም ቀጥታ ወደዛው መናገር ሰው ስለሆነ አምፖል ይሰራ ሂስትሪ እኔ ናቹራል ተማሪ ነኝ። አምፖል ይሰራ ማን ነበር እሱ? ቶማስ ኤዲሰን ሳይቀጣ ምን እቀጣለሁ? ብቻዬን ነው ለካ ሙሉ ዝግርት ያለው አገኘው። እሺ ቀጥይ። ተመስገን እንዴ አምፖል የሰራው አንቺ ምንድን ነው? አሜሪካንን ያገኘው ሰው ማን ነው? ወይ በእግዚአብሔር ስም ማን ይሆን ደግሞ? እኔ ብዬ አካቸውን ብዬ እኮ ነው። ኮሎምበስ ክሪስቶፈር ኮሎምበስ ቢዋይዲ ሲተነተን ቢውልድ ዩር ድሪም ማለት ምንድን ነው የምትቸኩይ? እሷ ታንሳ የምትወጁ የሶሻል ሚዲያ ፌስቡክ። ብዙ ጊዜ ማ ፌስቡክ ነው የሆነ የማነበው ነገር ታሪክም በዩ ምንም በዩ ሳላይ ማላድረው ፌስቡክ ነው። ፌስቡክ የምባል ነው የኛ ነው። የመጀመሪያ ልጅ ልደት እንዴት አከበርሽው? አንድ አመቱን ድብልቅልቅ አድርጌ ድግሱ ለእኛ ነው። ይዘው ምንም ፊል አያደርግም። ይቅር የማትዩ ሰው ምን ሲያደርግ ነው? የራሴ ጥያቄ ነው። ስለዚህ መልሱ ይሻላል። ይቅር የማትዩ ሰው ምን ሲያደርግ ነው ማለት ይሄን ነገር ይቅርታ አይገባውም። በዚህ ጉዳይ ላይ ይቅርታ አይገባው። ይሄ የኔ ጥያቄ ስለሆነ እናንተ ብትመልሱ ይሻላል። የእውነት አስቤዋለሁ ማለት እኔ ከመሰረቱ ምን አስባለሁ መሰለሽ፣ ምንም ነገር ያን ሰው ተወዋለሁ ነው እንጂ ምንም ቢበድለኝ ይቅር አልለው የምለው ነገር የለኝም። እኔም አሁን ይዘጋብኛል ላይኛው መንገድ በዛ የላይኛውም ብቻ ሳይሆን ይቅር ሳልለው ከኖርኩ የመጀመሪያው ተጎጂ እኔ ነኝ። ባየሁት ቁጥር ይቅር አላደርግለትም አይደለም ከህይወቴ ያወጣዋለሁ እንጂ ይቅር የማያስብል ነገር አለ ብዬ አለ እኮ አለ። ግን እኔን ስለሚረብሸኝ እንደዛ ነው። እኔ የማስበው እንደዛ ነው። እኔ ግን ይቅር የሚያስብልና ይቅር የማያስብል ነገሮች አሉ። አባባሌ ገባሽ? ይቅር ታደርጊለትና ያን ሰው ግን ዞረሽ ማታዩ
እንደዛ ሊሆን የሚሆን ነው ምን አሁን ማለት ነው። እንደዛ ነው ያን ሰው ዞር ብዬ አላየው። አሁን ዳርኩ አሁን የራስሽን ሰው ምናምን በቃ አሁን ሰው እንዲያደርገው የሚባልበት ምን አይደለ? እንደዛ ከደረሰብኝ ግን ያን ሰው ይቅር አይደለም ነው። ግን ሌሎቹ ነገሮች ግን ምንም ቢሆኑ አንቺ ላይ የሚያደርጋቸው ነገሮች ማለት ለምትጂ ሆነ ይቅር ማለት አይነት ነገር ነው። ይኸውልሽ ነው በእርግጥ አሁን ለምሳሌ በልጅ እንዲገጥሙኛል ልጄን ማይሆን ሰው እንደዚህ ከተናገረው የሚቆርጥሻል ከሆድሽ አይደለ? ምንም ሰውየው ማየት እኮ አትፈልጊም እኮ ባይፈጠር እኮ ትመርጫለሽ እኮ አይደለም? እንዲህ ነው ባይፈጠር ምድር ላይ ኤክስ የሆነ ሰው ቢሆን ባይኖር ምንም ነገር ኬዝ ላይ እሱ ልጅሽ ነው እርግፍ አድርገሽ ትተይዋለሽ ማለት አንተ ነው የሚሉ ልጅሽን ማለት ቀላል ነው ለዛ ሰው ቀላል ነበር። ካፌ ወጣማ ቀላል ነው ምንም ነገር እኮ ላንቺኛው ግን ላንቺ ግን ነበር ሁሉም ነገር ይኸውልሽ ካንቺ ሲወጣ ቀላል ነው። አንቺ ጋር ሲደርስ ግን የሚመጣው ደግሞ አላትሰውም እኮ ነው። በህይወትሽ የማትረሹ ስጦታ ከማን ተሰጠሽ? በህይወትሽ የማትረሹ ስጦታ ብዙዎቹን አረሳም። እውነት ለመናገር እንደው የቱ ይሻላል ነው ይሻላል ሳይሆን አንዱ የሁሉም ሰው ያወራው ጥሩ ነው። እኔ አባቴና የባሌ ልናገር ለምሳሌ እኔ አሁን እንደዚህ አበባ ምናምን በጣም ነው የምወደው እና በቃ ተወልጄ ሁሌም አስባለሁ በቃ መጀመሪያ አበባ ቢያመጣልኝ ያቤኒ ጊዜ ልክ ቤት ስገባ አበባ ይዞ የጠበቀኝ የባባን ደግሞ እሱ አይደለም አለፈ። እንደውም ቀኑ ትንሽ አሞት ምናምን ነገር ነበረ። ከዛ ቤት ከገባም በኋላ ግን ኦኬ በቃ ረስቶታል ምናምን ብዬ እኔ ትቹ ግን አልረሳሁትም እኮ በሆዴ ትቹ ግን አመጣልኝ እና ቪዲዮ ምናምን ሁላ ቀርጸን ነበር። እኔ ባሌ መኪና የሰጠኝ ቀን እሱ ደስ ይላል። እሱ ደግሞ በጣም ያስደስታል። አንቺስ ምን እኔ መጀመሪያ ጊዜ ልደቴን ሳከብር መጀመሪያ ማለት ልደቴ እንደዚህ አክብሬ ነፍስ ካወቅሽ በኋላ ሻይ ምንም ጋብዞኝ አንቺ ኬክን ጋብዝሻል ነበር ልደትሽን የጠበቀ ምንም ሰጠሽኝ አታውቂም። እዚህ በሰጠሽ በር ነው የምትጋብዥኝ። ከባድ ሰው ልደቴ እዛ ሳይሆን እና ምንም አላሰብኩም። የሚገርምሽ ነገር ልደቴ ፍጹም ማለት ነው እና እንደው ላስታውሳ ልንገራችሁና የሆነ ሰውዬ መጣና ወይዘሮ ሰካለ ብሎኝ አለኝ ማለት ነው። አልኩኝ ወይዘሮ ሰካለ ይባል እንደማልኩኝ ማለት ነው። ሄደ ተመልሶ መጣ። ከዛ ሁሉ ወይዘሮ ሰካለ ማለት ከዛ አጋጣሚ አለቃዬ ነበር። በጣም ተናደደና ምንድነው አስር ጊዜ ወይዘሮ ሰካለ የሚባል የለም ምናምን አለ ማለት ነው። ልጅ በጣም ሊመታው እንደመሰለው ስለገባው ልክ ተመልሶ ሲመጣ ህይወቷ ደግሞ ስጦታ ይላል እግዚአብሔር። ኬክ ነው የምንጋብዛት እንጂ ይሄ መጀመሪያ ነው የሚገርም እንግዲህ መጀመሪያ ሆነና ከዚህ በኋላ ነው ደስ የሚለው ግን ደስ የሚል በቃ ማረሳው ስጦታ በየጊዜው እኮ ይሰጥሻል። ግን አሁን እኔ መኪናውን አረሳው አላውቀውማ። አሁን ስለ መኪና ምንም በቃ በታክሲ ሲሄድ አየኝ መኪና ረባክሽ ላይ ነበር ሁሌ በቃ ካገባው ሳጅ መንጃ ፈቃድ አውጪ ረባክሽ ላይ ነበር። ከዚህ የሆነ ቀን አዝጆ ኖርማል ይሄ ዘፈንም ያረባክሽ መኪና ውጪ ባሎች ከዛ ስደርስ ቤት ነግርሽ ስደርስ ቤት ስከፍት መኪና ቆሟል። ያለጠፈ ነው ተላላፊ አየሁ ገባሁ። እኔም አልመሰለኝም ምን እኔ አልጠበኩኝም ገባሁኝ። መኪና እስከ ከዛ በኋላ እኮ መኪና ስትገዢ ምንም አይመስልሽም። የመጀመሪያው ስሜት ደስ የሚለው ድሩን አገኘሽ እስካሁን ለእሷ እኮ ነው የሞትንበት። በእሷ ደግሞ ቀድሞ ነበር እንጂ መጡ ነው መደቆስ ጨርሷ ሽሮ እሺ አሁን ከምታደርጊው ነገሮች ደስታን የሚሰጥሽ ምንድን ነው? ሬዲዮ ውስጥ ገብቼ ሰላም ጤና ይስጥልኝ ነው ገደሉኝ ሬዲዮ ያለውን በህይወቴ አስቡኝ ከልጆቼ ጋር ማሳልፈው ከባሌ ጋር በቃ ቤቴ ውስጥ ማሳልፈውን ነገር ነው በጣም የሚያስደስተኝ። ግን እንዲህ በስራ ከሆነ እኔ ብዙ ስራዎችም ስለምሰራ የሚያስደስተኝ ፓሽኔን የምኖርበት አንቺ ቅድም የነገርሽው ስለነሳና ለያዘው መንገድ የሚለው ሙዚቃ ማለት ነው።
እስቲ ልነሳና እንዴ ምንም ጥያቄ የለውም። ሊያዘም ምሁራን ናቸው። በዚህ እኔ ብቻ ነኝ ጥያቄ ያወጣሁት። እሺ ኮለምበስ ምናምን ባህር ማዶ የሀገሩን ሳንጨሪ ከባድ ምን ገጠመሽ? ወይ የተሰረዙ የተደለዘው ደረሰ። እግዚአብሔር እናት አባት አያት ቅድመ ልክ ነሽ ቅማያት ከዛ ምንጅላት ቅምቅማያት አለ ከዛ ምንጅላት አባት አይ እሱ ነው አያት ቅምቅማያት ነው። ኦኬ አባት አያት ቅድማያት ቅማያት ቅምቅማያት ኧረ አይደለም ቅማያት ነው እንግዲህ እሱን ነው የሚሆነው። ቅምቅም ቅም እያሉ ይሆናል። የማታውቁትን ነገር ግን አንዳንድ ሰዎች ባትጠይቁ ኮሜንት ያርጉ። እሺ በጣም የሚያናድድሽ ባህሪ? በጣም ተለዋዋጭ ነገር አልወድም ማለት በባህሪ እንትን አይደለሁኝ። ይሄ ምንድን ነው የሚባለው ወረተኛ ሰው አይደለሁኝ። የሆነ ቦታ ላይ ረጅም ጊዜ መቆየት የምችል ሰው ነኝ። በቃ ግራ የሚያጋባዩ ሰዎች አሉ። አሁን በህይወታችን እዚህ መካከላችን እንኳን ያለ እንደዛ አይነት ሰው የለም። አንዳንድ ሰው ግን መጣ ሲሉ ይሄዳል። ከዛ ምን አይነት ይሆንብሻል? በቃ አንቺ ሰላም ነው እኮ ምንም ነገር በሌለበት የሆነ ነገር ስልክ ወይ አይመልሱልሽም ወይ ምናምን። ደግሞ አንቺ በቃ አይ በእንደዚህ ወይ አኩርፈዋል ብለሽ ስትሄይ ደግሞ አለን ይሉሻል። ወይ ሄዱ ወይ አይመጡ በር ላይ ቆመው መንገድ ላይ ወይ እንደዚህ አይነት ሰዎች ይደብሩኛል። ቶሎ ነው የምወጣው ከዚህ ሲስተም። ባትሎ ታያለሽ ማለት አልችልም። ለጓደኝነት የምትመርጪው ሰው ስሚንትሩ እያለች እኮ መድኃኒዓለም ነው ጓደኛ ማለት ኖርማል ጀማ ፍሬንድ ቤስቲ የምትይው ማለት ሰው መውደድ የሚችል ሰው ዲሲፕሊን የሆነ ሰው ስነምግባር ያለው ቀጥታ ያልኩት ሰው የሚወድ በቃ ሰው መውደድ የሚችል ሰው ለአንቺ ሳክሪፋይስ መክፈል የሚችል ሰው ከሆነ እንግዲህ ይኸው ነው። ሀሳብ አስተያየታችሁን በኮመንት አሳውቁን። ላይክ አድርጉ። ሰብስክራይብ እያደረጋችሁ ይሄ የኛ ሜዳ ነው ቤተሰብ ይሁኑ። እናመሰግናለን።